ሰበር ዜና እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት 3 ሕፃናትን ጨምሮ 11 ሰዎች ተገደሉ። ሰኔ ላይ የተኩስ አቁም ስምምነት ከተፈረመ ወዲህ ከታዩት እጅግ አስከፊው በተባለው የእስራኤል ጥቃት ደቡባዊ ሊባኖስ ውስጥ 3 ሕፃናትን ጨምሮ 11 ሰዎች መገደላቸውን ባለስልጣናት ተናግረዋል። ዝርዝር ተይዞበታል። ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ባላቸው መልካም ግንኙነት ምክንያት ከደቡብ ኮሪያ ጋር የሚያደርጉትን የጋራ ወታደራዊ ልምምድ በከፍተኛ መጠን እንደሚቀንሱ አስታውቀዋል። በትንታኔ የምነግራችሁ ይሆናል። ኢራን ከአሜሪካ ጋር የሚደረገው ጦርነት በተጀመረበት ወቅት በተካሄደው ወታደራዊ ዘመቻ ወቅት 2 ተዋጊ ጀቶች በአየር መከላከያ ከተመቱ በኋላ በኳታር የተያዙ 3 ፓይለቶቿ እንዲለቀቁ ጠይቃለች። በዝርዝር ተሰናድተዋል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት አሜሪካ ኢትዮጵያን ጨምሮ በ4 የአፍሪካ ሀገራት የጊዜያዊ መኖሪያ ፈቃድን አቋረጠችም። የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደር ከሶማሊያ፣ ደቡብ ሱዳን፣ ካሜሩንና ኢትዮጵያ ለመጡ ዜጎች ተሰጥቶ የነበረውን ጊዜያዊ ጥበቃ ማቋረጡ ተገልጿል። ፕሮግራሙ በሀገራቸው በጦርነት፣ በጸጥታ ችግር ወይም በተፈጥሮ አደጋ ምክንያት መመለስ ለማይችሉ ሰዎች በአሜሪካ ለጊዜው እንዲቆዩና ሕጋዊ የሥራ ፈቃድ እንደሚያገኙ እድል ይሰጥ ነበር። የትራምፕ አስተዳደር የጊዜያዊ የጥበቃ ስርዓቱ በተፈጥሮ ጊዜያዊ መሆን እንዳለበት በመጥቀስ በ4ቱ ሀገራት ያሉ ሁኔታዎች ዜጎች ወደ ሀገራቸው ሊመለሱ የሚችሉበት ደረጃ ላይ ደርሰዋል በሚል ውሳኔውን አሳልፏል። ውሳኔው በሺዎች ለሚቆጠሩ በአሜሪካ የሚኖሩ ዜጎች የህጋዊ ጥበቃና የሥራ ፈቃድ ሁኔታ ላይ ተጽዕኖ ያሳድራል። በካሜሩንና በደቡብ ሱዳን ላይ የተላለፈው ውሳኔ ተግባራዊ መሆኑ ሲገለጽ በኢትዮጵያና በሶማሊያ ዜጎች ላይ የተወሰደው እርምጃ ግን በፌዴራል ፍርድ ቤቶች ህጋዊ ክርክር እየተካሄደበት እንደሚገኝ ተገልጿል። ኢራን በኳታር የተመቱ የተዋጊ ጄት አብራሪዎቿ እንዲለቀቁ ጠየቀችም። ኢራን ከአሜሪካ ጋር የሚደረገው ጦርነት በተጀመረበት ወቅት በተካሄደው ወታደራዊ ዘመቻ 2 ተዋጊ ጄቶች በአየር መከላከያ ከተመቱ በኋላ በኳታር የተያዙት 3 ፓይለቶቿ እንዲለቀቁ ጠይቃለች። አብራሪዎቹ ጃቫድ ሳሌሂ፣ አብዱል ማጂድ ዳሽቲያንና ኢምራን ቤሄሮሻን ላለፉት 6 ወራት ተይዘው መቆየታቸውን ኢራን ለዓለም አቀፉ የቀይ መስቀል ኮሚቴ ኃላፊ በጻፈችው ደብዳቤ አስታውቃለች። ደብዳቤውን የላኩት የኢራኑ ብርጋዴር ጀነራል መሐመድ ባገር ዛዴህ እንደገለጹት በየካቲት መጨረሻ ጦርነቱ በተጀመረ በ3ኛው ቀን በተደረገው ዘመቻ የተገደለው የ4ኛው ፓይለት ማጂድ ካዜሚ አስክሬን ወደ ሀገሩ ተመልሷል። ጥያቄው የቀረበላት ኳታር የኢራንን ገለጻ ሙሉ በሙሉ ውድቅ አድርገዋለች። በእነዚህ አሳሳች መግለጫዎች እንደተገረመችም ተናግራለች። የኢራኑ ጀነራል መሐመድ ባገር ዛዴህ እንደሚናገሩት 3ቱ አብራሪዎች በኳታር የተያዙት በሀገሪቱ የሚገኝ ጦር ሰፈርን ኢላማ ባደረገ የውጊያ ተልዕኮ ወቅት ከተመቱት ጀቶች ተመንጥቀው ከወጡ በኋላ ነው። ለዓለም አቀፉ የቀይ መስቀል ኮሚቴ ኃላፊ ሚሪያና ስፖል ያሪች የተጻፈውና በኢራን መገናኛ ብዙሃን የወጣው ደብዳቤ ኳታር ከሁሉም ዓለም አቀፍ ሕጎችና ደንቦች በተቃረነ ሁኔታ የእነዚህ እስረኞች የማይገፈፉ መብቶች እንደ ጣሰች በማንሳት ይከሳል። 3ቱ አብራሪዎች ቤተሰቦቻቸውን እንዲያገኙ ወይም እንዲያነጋግሩ እንዳልተፈቀደላቸውም ደብዳቤው ጠቅሷል። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጀድ መሐመድ አል አንሳሪ ግን በወቅቱ የኳታርን የአየር ክልል ጥሰው ከገቡ በኋላ ከአብራሪዎቹ ጋር ግንኙነት ለመፍጠር ቢሞከርም ምላሽ አለመገኘቱን ገልጸዋል። ቃል አቀባዩ በኤክስ ገጻቸው ባሰፈሩት ጽሑፍ ዓለም አቀፍ ሕግ መሰረት ግዛታችንን ለመከላከል አስፈላጊው እርምጃ ተወስዷል ብለዋል። በወቅቱ የፓይለቶችን አስክሬን ለመፈለግ የተሰማሩት የኳታር የፍለጋና ነፍስ አድን ቡድኖች ኃላፊነታቸውን እስከ ጥግ ማከናወናቸውን አክለዋል። ኳታር የተገኘውን የአንዱን አብራሪ አስክሬን ለኢራን የሚተላለፍበትን መንገድ ለማቀናጀት ከቴህራን ጋር ግንኙነት ማድረጓን ቃል አቀባዩ አስታውሰዋል።
የኢራን የፍለጋና ነፍስ አድን ዘመቻውን ዝርዝር እንድትመረምር ለቀረበላት ጥሪ እስካሁን ድረስ ምላሽ እንዳልሰጠችም ተናግረዋል። እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት 3 ሕፃናትን ጨምሮ 11 ሰዎች ተገደሉ። ሰኔ ላይ የተኩስ አቁም ስምምነት ከተፈረመ ወዲህ ከታዩት እጅግ አስከፊው በተባለው የእስራኤል ጥቃት ደቡባዊ ሊባኖስ ውስጥ 3 ሕፃናትን ጨምሮ 11 ሰዎች መገደላቸውን ባለስልጣናት ተናግረዋል። የሊባኖስ ጠቅላይ ሚኒስትር ከሀገሪቱ ዋና ከተማዋ ቤይሩት 70 ኪሎ ሜትር ርቀት ላይ ከሚገኘው አንሳር ወጣ ብሎ በተሰራ መኖሪያ ቤት ላይ በተፈጸመው ጥቃት 11 ሰዎች መገደላቸውን ገልጸዋል። ከተገደሉት መካከል 3 ሕፃናትና 2 ሴቶች እንደሚገኙበት የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። የእስራኤል መከላከያ ሰራዊት በኢራን ድጋፍ የሚደረግለት የሺአ ታጣቂ ቡድን የሆነው ሄዝቦላ አንድ አዛዥ መግደሉን አስታውቋል። አዛዡ እንደ የሰው ጋሻ የተጠቀማቸው ቤተሰቦቹ ስፍራው ላይ እንደነበሩና በጥቃቱ መጎዳታቸውን ጦሩ ገልጿል። ቅዳሜ ዕለት በዴር አል ዛህራኒ ከተማ በደረሰ ሌላ ዙር ጥቃት 4 ሰዎች ሲገደሉ 5 ሌሎች ደግሞ መቁሰላቸውን የሊባኖስ ጤና ሚኒስቴር ገልጿል። የሊባኖስ ባለስልጣናት እንደሚናገሩት የአንሳር ከተማው ጥቃት የተፈጸመው የተፈናቀሉ ቤተሰቦች የሚኖሩበት ስፍራ ላይ ነው። ማህበራዊ ሚዲያ በተሰራጨ አንድ ቪዲዮ ላይ የሳይረን ድምፅ ከሚሰማበት የአንድ መንደር ጎዳናዎች ከፍተኛ ጭስ ወደ ላይ ሲወጣ አሳይቷል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም የተገደሉት 7 ሲቪሊያን የወታደራዊ መሰረተ ልማት አካል እንዳልነበሩ በመግለጽ ጥቃቱን አውግዘዋል። እስራኤል ይህንን ግጭት የማባባስ እርምጃ ማቆም አለባት ያሉት ጠቅላይ ሚኒስትሩ የህዝባችን ደህንነትና መሬታቸው ላይ በህይወት የመኖር መብታቸው ለድርድር አይቀርብም ሲሉ ተናግረዋል። የእስራኤል ጦር ኋላ ላይ በወጣው መግለጫ አንሳር ውስጥ ጥቃት እንዲፈጸም ምክንያት የሆነው ክስተት የተፈጠረው አሊ አል ጣሂር ሪጅ በተባለው ስፍራ እንደሆነ ጠቅሷል። ደቡብ ምስራቃዊ ሊባኖስን ወደ ታች መመልከት የሚያስችለው ይህ ስትራቴጂካዊ ስፍራ በጦርነቱ ከፍተኛ ግጭት የተካሄደበት ቦታ ነው። የእስራኤል ጦር የራድዋን ኃይል የተባለው የሄዝቦላ ወታደራዊ ክፍል አዛዥ እንደሆነ የገለጸው አሊ ሳሚር አል ሃጅ ሐሰን በዚህ ጥቃት መገደሉን አስታውቋል። በእስራኤል ወታደሮች ላይ የሽብር ጥቃቶችን የማስፋፋት ተግባር ላይ ተሳታፊ የነበሩ ሌሎች ተጨማሪ አሸባሪዎች ከእርሱ ጋር ተወግደዋል ብለዋል። ጥቃቱ ያተኮረው በዓለም አቀፍ ሕግ መሰረት ሕጋዊ ኢላማ በነበረው ሐሰን ላይ እንጂ እንደ የሰው ጋሻ በተጠቀማቸው ቤተሰቦቹ ላይ ያነጣጠረ እንዳልነበር የእስራኤል ጦር ገልጿል። ሄዝቦላ በበኩሉ ሊባኖሳውያን ንጹሃን ሰዎች ሆነ ተብሎ ቤታቸው ውስጥ ኢላማ ተደርገዋል ሲል የእስራኤልን ማብራሪያ ውድቅ አድርጓል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ባላቸው መልካም ግንኙነት ምክንያት ከደቡብ ኮሪያ ጋር የሚያደርጉትን የጋራ ወታደራዊ ልምምድ በከፍተኛ መጠን እንደሚቀንሱ አስታወቁ። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ እንደገለጹት ደቡብ ኮሪያ ኢራንን ከኒውክሌር ነፃ በማድረግ እንቅስቃሴ ውስጥ ለመሳተፍ ፈቃደኛ አልሆነችም። እነዚህ ወታደራዊ ልምምዶች ዋጋቸው ውድ ነው። አብዛኛውን ወጪ የምትሸፍነው ደግሞ እንደተለመደው አሜሪካ ናት። ፈጽሞ የማያስፈልግና ነውጠኛ መሆኑን መልእክት ያስተላልፈዋል ብለዋል። ደቡብ ኮሪያ ከአሜሪካ ጋር የሚደረገው ወታደራዊ ልምምድ በተያዘለት የጊዜ ሰሌዳ መሰረት እንደሚቀጥል ገልጻለች። ሰሜን ኮሪያ ግን እስካሁን ድረስ አስተያየት አልሰጠችም። ሰሜን ኮሪያ በያዝነው ወር የባለስቲክ ሚሳኤል ሙከራ አድርጋለች። የመንግስታቱ ድርጅት ይህ አይነቱ ድርጊት ላይም እገዳ ጥሏል። ትራምፕ ትላንት እሁድ እንደተናገሩት ዛሬ ከደቡብ ኮሪያ ጋር የሚካሄደውን ዓመታዊ ወታደራዊ ልምምድ ለመሰረዝ ጊዜው ረፍዷል። በቅርቡ የደቡብ ኮሪያው ፕሬዚደንት ኢራንን ከኒውክሌር ነፃ በማድረግ እንዲተባበረን ጠይቄዋለሁ፣ እምቢ ብሏል ሲሉ ትራምፕ በትሩዝ ሶሻል ገጻቸው ጽፈዋል። ጽሑፉን ከማጋራታቸው ከ24 ሰዓታት አስቀድሞ ከኪም ጆንግ ኡን ጋር በአውሮፓውያኑ 2019 የተነሱትን ፎቶ ለጥፈዋል። ሁለቱ መሪዎች በምስሉ ላይ ወዳጆች ባይመስሉም መልካም ጓደኞች መሆናቸውን ጽፈዋል። ባለፈው ሳምንት የአሜሪካና ደቡብ ኮሪያ ወታደራዊ መሪዎች ለ11 ቀናት የሚቆይ ወታደራዊ ልምምድ እንደሚደረግ አስታውቀዋል።
ዩልቺ ፍሪደም ሺልድ የተባለው ልምምድ አምና ከነበረው ጋር ተመሳሳይ እንደሚሆንና ወደ 18000 የደቡብ ኮሪያ ወታደሮች እንደሚሳተፉበት ተገልጿል። ሰሜን ኮሪያ ለሩሲያ ጦር ወታደሮች መስጠቷን የአሜሪካና ደቡብ ኮሪያ ወታደራዊ መሪዎች ተናግረዋል። የአሜሪካ ጦር ቃል አቀባይ ራያን ዶናልድ ስልጠና የምናደርገው ይሄ ስጋት ስላለ ነው ብለዋል። ወደ 28500 የሚጠጉ የአሜሪካ ወታደሮች በደቡብ ኮሪያ ተሰማርተዋል። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር በወጣው መግለጫ የጋራ ወታደራዊ ልምምድ የጦርነት ዝግጅት ነው ሲል ኮንነዋል። ከቀናት በፊት ደቡብ ኮሪያ አሜሪካና ጃፓን እንዳስታወቁት ሰሜን ኮሪያ ሁለተኛ የሚሳኤል ሙከራ ለማድረግ እየተዘጋጀች ነው። ፒዮንግያንግ የኒውክሌርና ሚሳኤል መሳሪያ ምርትን የማስፋፋት እንቅስቃሴዋን ቀጥላለች። ትራምፕ ከ7 ዓመት በፊት ሰሜን ኮሪያን በመጎብኘት የመጀመሪያው ስልጣን ላይ ያሉ አሜሪካዊ ፕሬዚደንት ሆነዋል። የደቡብ ኮሪያ መንግስት ትራምፕ ከኪም ጆንግ ኡን ጋር ተነጋግረው ወደ ድርድር ጠረጴዛው እንዳያመጧቸው ይፈልጋል። ትራምፕ ይህንን ሊያደርጉ እንደሚችሉ የሚጠቁም ጽሑፍ ቢያጋሩም በደቡብ ኮሪያ መንግስት ደስተኛ ለመሆናቸውንም ገልጸዋል። ደቡብ ኮሪያ በኢራን ጦርነት ለመሳተፍ አለመፍቀዷ እንዳስቀየማቸው ትራምፕ ተናግረዋል። ፕሬዚደንቱ ከኢራን ጦርነት ጋር በተያያዘ ከጃፓን፣ ፈረንሳይና ዩናይትድ ኪንግደም ጋርም ሽኩቻ ውስጥ ገብተዋል። በአውሮፓውያኑ 2018 ከኪም ጆንግ ኡን ጋር ለመነጋገር በሚል ከደቡብ ኮሪያ ጋር የሚደረግ ወታደራዊ ልምምድ ማድረግ አቋርጠው ነበር። በወቅቱ ወታደራዊ ልምምድ ሰሜን ኮሪያን የሚያስቆጣ እንደሆነ የገለጹት ትራምፕ ወደ ጦርነት አለመግባት ለአሜሪካ አዋጭ መንገድ መሆኑን ተናግረዋል። የጋራ ወታደራዊ ልምምዱ በ2020 ዳግመኛም ተጀምሯል። ባለፈው ሳምንት የደቡብ ኮሪያ ፕሬዚደንት ሊ ጄ ሚዩንግ ከሰሜን ኮሪያ ጋር ጦርነት በይፋ ለማቆም ለመወያየት ጥያቄ አቅርበዋል። አረብ ሊግ እስራኤል በሊባኖስ የምትፈጽመው ጥቃት ጦርነቱ እንዲስፋፋ ያደርጋል ሲል አስጠነቀቀም። ለ11 ሰዎች ሞት ምክንያት የሆነውን የቅዳሜ ዕለት የእስራኤል ጥቃት አደገኛ የውጥረት መባባስ ሲል የጠራው አረብ ሊግ ሀገሪቱ በደቡባዊ ሊባኖስ የምታደርሰው ጥቃት መቀጠሉን አውግዟል። የአረብ ሊግ ቃል አቀባይ ባወጡት መግለጫ ከቅዳሜ ጠዋት ጀምሮ የተፈጸሙት የእስራኤል ጥቃቶች የሊባኖስን ሉዓላዊነት በግልጽ የጣሱ መሆናቸውን አስታውቋል። የተካሄደ ያለውን ጦርነት ለመፍታትና ወረራውን ለመቋጨት የሚደረጉ ማናቸውም ጥረቶች ስጋት ላይ የሚጥል አደገኛ የውጥረት መባባስ ነው ብለዋል። ቃል አቀባዩ በመግለጫቸው የእስራኤል ፖሊሲዎችና እርምጃዎች ወራሪው አካል ግጭቱን ለማራዘም ድርድሮችን ለማሰናከልና መሬት ላይ አዲስ እውነታን ለመጫን ያለውን ፍላጎት በግልጽ የሚያሳዩ ናቸው ሲል ወቅሰዋል። የእስራኤል እርምጃ ሙሉ በሙሉ ተቀባይነት እንደሌለውና ውድቅ መሆኑንም ጠቅሰዋል። ዓለም አቀፉ ማህበረሰብ በተለይም አሜሪካ የእስራኤልን የጦር ማሽን እስካላስቆመው እንዲሁም ሀገሪቱ ለተመድ የጸጥታው ምክር ቤት ውሳኔ እንድትገዛ ካላስገደዱ በስተቀር ግጭቱ ሊስፋፋ እንደሚችል አስጠንቅቀዋል። በአውሮፓውያኑ 2006 የጸደቀው ይህ ውሳኔ በእስራኤልና ሄዝቦላ መካከል ሙሉ ግጭት ማቆም እንዲደረግ የሚጠይቅ ነው። እስራኤል ትላንት በደቡባዊ ሊባኖስ በፈጸመችው ጥቃት 3 ሕፃናትን ጨምሮ 11 ሰዎች መገደላቸውን የሊባኖስ ባለስልጣናት ተናግረዋል። በመጨረሻም ሩሲያ በዩክሬን ከተሞች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት ፈጸመች። የሩሲያ ጦር ሌሊቱን ሙሉ በዩክሬን በርካታ ከተሞች ላይ የተቀናጀ የሚሳኤልና የድሮን ማዕበል ጥቃት መፈጸሙን የዩክሬን ባለስልጣናት አስታውቀዋል። በዋና ከተማዋ ኪየቭ በተፈጸመው በዚህ ከፍተኛ ጥቃት በንግድ ህንፃዎች፣ በገበያ ስፍራዎች እንዲሁም በሆሎሲቢስኪ ወረዳ ውስጥ ባሉ አካባቢዎች ላይ ግዙፍ ቃጠሎ የተነሳ ሲሆን በርካታ ሰዎች መጎዳታቸው ተረጋግጧል። በክሪቪክ ሪህ ከተማ ደግሞ ሚሳኤሎች የአገሪቱን ግዙፍ የአርሴሎር ሚታል የብረት ማከማቻ ፋብሪካ የመቱ ሲሆን ጥቃቱን ተከትሎ የፋብሪካው የተወሰኑ ክፍሎች ስራቸውን ለማቆም ተገደዋል። የዩክሬን ባለስልጣናት በከተማዋ በሰው ህይወትና አካል ላይ ጉዳት መድረሱንም አረጋግጠዋል። በሌላ በኩል በዛፖሪዥያ ክልል ባለፉት 24 ሰዓታት ውስጥ ብቻ ከ1200 በላይ የአየር ጥቃቶች መፈጸማቸውን የገለጹት የአካባቢው አስተዳዳሪዎች በጥቃቱ የ2 ሰዎች ህይወት ማለፉን አስታውቀዋል። የቅርብ ጊዜው ጥቃት ሞስኮ በዩክሬን ዋና ከተማ
ከተሞችና ስትራቴጂካዊ መሰረተ ልማቶች ላይ የምታካሂደውን የጠነከረ የአየር ድብደባ የቀጠለችበት ማሳያ መሆኑ ተመላክቷል። ከዚሁ ጋር በተያያዘም ሩሲያ ዩክሬንን የምዕራባውያን የጦር መሳሪያ መሞከሪያ አድርገዋታል ስትል ወቀሰች። ምዕራባውያን ሀገራት አዳዲስና ዘመናዊ የጦር መሳሪያዎቻቸውን ለመሞከር ዩክሬንን እንደ መሞከሪያ ሜዳ እየተጠቀሙባት ይገኛሉ ስትል ሩሲያ ከሳለች። የሞስኮ ባለስልጣናት እንደገለጹት ምዕራባውያን ለኪየቭ የሚያደርጉት የወታደራዊ ድጋፍ ዓላማው ሰላም ማውረድ ሳይሆን አዳዲስ የጦር ቴክኖሎጂዎችንና መሳሪያዎችን በእውነተኛ የጦር ሜዳ ውጊያ ላይ ሞክሮ ውጤታማነቱን ለማረጋገጥ ነው ሲሉ ወቅሰዋል። የተወደዳችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ዓለም አቀፋዊ አጫጭር ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው አጋር ቤተሰብ ይሁኑ እያልኩ በያላችሁበት ሰላም እንድትቆዩ ተመኘው።